አይ ምን ልታዘዝ? ላይቭ ላይ ነው። እንደምታፈቅሪኝ እፈልጋለሁ። እንደምታፈቅሪኝ እፈልጋለሁ። አዎ አንተ እኔንስ? እና አንቺን ወድጄያለሁ። አንቺን ልታፍቅሪኝ እንጂ ጀንጅነኝ። እሺ ላፍቅር። ጀንጅን አድርገኝና ላፍቅር። በምን ልጀንጅንሽ? በምን ልጀንጅንሽ? ቀብድ ትሰጥኛለሽ? ቀብድ ትሰጥኛለሽ እኮ እኔ ለአንተ ቀብድ። አዎ ብትሰጪኝ ነበረ። አንዳንድ ቁጥር ጻፉ። እከድበ ጀንጅ ነው ብትሰጪኝ ነበረ። ቀብድ ስለተባለ ገንዘብ ምናምን ቀብድ ስለተባለ ገንዘብ ምናምን እንዳይመስልሽ። እሺ ምንድን ነው ያባት? ደግሞ ከንፈርሽ ያምራል። በስመ አብ ቆንጅናሽ ደግሞ ብላ ብላ እያለኝ ነው። ምን አልሽኝ? እቺ ሴትዮ ትልቅ ሰው ናት። ሀሳባችሁን ኮሜንት ላይ ወይ ምን ሆነ ነው እንደዚህ ኪሎ ከንፈር ያከለው ከንፈር ኪሎ ከንፈር አሁን እኔ አንተን በዚህ ከንፈር ስሙ ባንች ለመቀነስ ፈልጊያለሁ። እንደማመጣ አባል እንደማመጣ እንዲህ እየተደማመጠ ነው ደስ የሚለው። እሺ እኔ አሁን አንተ ዘመን እኮ ሳምኩት ሳይሆን ሃርሞኒካ ነፎት ነው የምለው። በጣም እኮ ነው ግራ የሚገባው እኮ እናንተ ኪሱ ብንሳሳም የስክሪን ሾት እኮ ድምፅ ነው የምናወጣው የሚለው አይልም። የኔማ አይልም፣ ድምፅማ የለም። የኔ ቅርጽ ስላለ የኔ ቅርጽ ስላለ ድምፅማ የለውም። የኔ ውቫ ያለ ነው፣ ውቫ ያለ ነው። አንዳንድ ሰዎች ግን ላይቭ ኢሞ ነው የሚመስላችሁ። አንተ ሳቅ እየሳኩ አይደለም፣ እየሳኩ አይደለም፣ ፈገግታውን እያሳየሁሽ ነኝ። በጣም ነው የምታማልለው ስስቅ። ከንፈር ደስ ይላል፣ አንተ ኮንፊደንስ ደስ ይላል። ያው እንደምትወጂኝ ነው። የልቤ ድቡ ድቡ የለኝም። የልቤ ድቡ ድቡ ነው። የፊት ርዝመት ከመገናኛ ሜክሲኮ የሚሄደውን ባቡር ታውቀዋለህ? እሱ ነው የሚያስታውሰኝ። እኔ አባት የልቤ ድቡ ድቡ እያለችው ከመገናኛ ሜክሲኮ ሌላ ሰው የገባችሁ እቺ ሴትዮ የሚያውቃት ሰው አለ? ስሟንና አካውንታን ሜንሽን አድርጉልኝ። እሷ ጋር ራሷ ጋር ይድረስ። ምንድን ነሽ? ማንሽ? ማለት ፊልተር ነው ወይስ ራሷ ናት? እኔ አላውቅም። ብቻ ሀሳባችሁንና አስተያየታችሁን አስቀምጡልኝ። በሌላ ዝናኝ ቪዲዮች እስክንገናኝ